ጋዜጠኛ አይደለሽ? ትግስት ይኑርሽ። ይኸውልሽ ፋኖ አሁን ያለው ፋኖ ሻቢያ ነው፣ ወያኔ ነው፣ ኦነግ ነው። ፋኖ አይደለም የሚያሸንፈው። ካሸነፈ አሁን ፋኖ ሳይሆን ፋኖ አዝሎት የሚገባው ወያኔና ሻቢያ ነው የሚያሸንፈው። ፋኖ ከዚህ በኋላ ሊያሸንፍ አይችልም፣ በፍጹም ሊያሸንፍ አይችልም። ፋኖ አሁን የህወሓትና ሻቢያ ፈረስ ነው፣ ፈረስ ነው። እንዴት እንደዛ አልክ? ይሄው ተሸክሞ እየመጣ እያየ ነው። በእስኪ ምንድነው እንደዛ ያስባለህ ነገር? ለእናንተ አይገባችሁም። ለአማራ እንዴት ለአማራዎች እንዴት ይገባል? ለእናንተ አይገባም። ለእናንተ ከገባችሁም አናሸንፍ። እኛ የፖለቲካ መስመር የቀየርንበት ሀቅ ምን መሰለሽ? ይኸውልሽ እህቴ፣ እኛ ፖለቲካ የቀየርነው እኮ ፖለቲከኞች ስለሆነ ስለማያዋጣ ነው። አማራነት ኦሮሞነት አያዋጣም። ሰሜነኞች ፋኖን ከፊት አድርገው ሊያፈርሱ እየመጡ ነው። እነ ዘመነ ካሴ እኮ አስመራ ነው ያሉ ዛሬ። ይሄን ታውቂያለሽ? ምሬ ወዳጆ መቀሌ ነው። ምሬ የምትዋሪ አላውቅም። አንድ ነገር ነው፣ አማራ ሲነገረው አይሰማም። እንግዲህ አሁንም በጋዜጠኝነት እየሰራው ነው። የፋኖን ትግል እለት እለት ነው። ጋዜጠኛ ለማን ነው የምትሰሪው? ጋዜጠኛ እንዴት ነው? ማን ነው የቀጠረሽ? ለማን ነው የምትሰሪው? ቴሌቪዥን ላይ ነው የምሰራው። አሁን የት በየቀኑ የፋኖን የታልሽ እየዘገብኩ ነው ያለው። የት መረጃ ቴሌቪዥን ላይ ነው የምሰራው። መረጃ ቲቪ ኦሮሞ ቴሌቪዥን። አየሽ ምን ያህል አማራ። እንዴት ማን ነው ኦሮሞ? እስቲ አንድ ጊዜ እዛ ግርማ ካሳ ዘመድኩን በቀለ መሳከሽ ነው። መረጃ ቲቪ ማን ዘመድኩን በቀለ መረጃ የማን ንብረት እንደሆነ ታውቂያለሽ? መረጃ ቲቪ ባለቤት ደግሞ ግርማ ካሳ ወይ መረጃ ቲቪ ማን እንደሆነ ታውቂያለሽ? ባልና ሚስቶች እዚህ አሜሪካን ሀገር የሚኖሩ ናቸው። አዎ አውቃለሁ። ዘራቸው ምንድን ነው? አማራ፣ የሸዋ አማራዎች ናቸው። አራ ለኛ ነው አንቺ ብታታልኝ። የሸዋ አማራዎች አሉ፣ ጴንጤዎች ናቸው። ጴንጤ ናቸው፣ ኦሮሞና የደቡብ ሰዎች ናቸው። ይሄ ደግሞ የሃይማኖት ትግል አይደለም። ሃይማኖታቸው ሊሆን ይችላል፣ ግን ቤተክርስቲያንን መረጃ ቲቪ አማራ አይደለም፣ መፍረስ ነው ያለበት። ስሚኝ፣ መረጃ ቲቪ ላይ አሁን አንቺ መጥተሽ ሊሆን ይችላል፣ አማራ ልትሆኚ ትችያለሽ። መረጃ ቲቪ ግን ሲሰራበት የከረመው አዳምጫ ዘመድኩን በቀለ አማራ ነው። አንቺ ነው አላውቅም ማለት ታውቂያለሽ፣ ግጥም አድርገሽ ታውቂያለሽ። አንድ መረጃ ሰዓት ይዞ እየሰራ ነው ያለው ዘመድኩን እንጂ መረጃ ቴሌቪዥን ባለቤት አይደለም። ዘመድኩን በቀለ ዳዲ መሆኑን ታውቂያለሽ። የቆቱ የሐረር ኦሮሞ ነሽ ሲል ሰምተሻል። ጋዜጠኛ ሆነሽ እንዲህ አይነት መካድ አታምጭ። መጀመሪያ መኝ ይኸውልሽ፣ ይሄ ሰውዬ ኦሮሞ ነው። ግርማ ካሳ በቅርብ ቀን ወጥቶ እንደው ምን አላችሁ? እኔ ኦሮሞ ነኝ። እኛ ደግሞ ግርማ ካሳ ኢትዮጵያ ታገላለሁ እያልክ አይደል እንዴ? የሰውን አጥንት ለምን ትቆጥራለህ? ለአማራ አንቺ ነሽ ቆጥረሽ የመጣሽው። ማንኛውም ኦሮሞ አንቺ ነሽ ቆጥረሽ የመጣሽው። አንቺ እኮ ነሽ ቆጥረሽ የመጣሽው። እኔ ለአማራነቴ ነው የምታገል ብለሻል። ዲቤት አድርጊያ። ምን አይነት መሻከር ነው? አያገባኝም። ቆይ 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 ቆይ